ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። የእስራኤል የአሜሪካና የኢራን ጦርነት አሁን ባለበት ሁኔታ ላይ በጣም ከፍተኛ ደረጃ ላይ እየደረሰ ነው። በተለይ ዛሬ በጣም በርካታ አዳዲስ ጨካኝ የሆኑ አካሄዶች መጥተዋል። በተለይ የተወሩ ካሉ ነገሮች መካከል አንደኛው በአሜሪካው ፕሬዚዳንት ዶናልድ ትራምፕ ፍራስትሬሽን ተፈጥሮበታል ወይም ደግሞ የመጨናነቅ በጣም መጥፎ ስሜት ተፈጥሮበታል እየተባለ የተነገረበት ዋነኛው ምክንያት ምንድነው? እንደሚታወቀው እንግዲህ በከፍተኛ ደረጃ ጉዳት ከጠበቁት አይደለም። እንደ ጦርነቱ አሜሪካዎቹ በተለይ ትራምፕ እንደጠበቀው አይደለም ጉዳዩ ከዚህ ከጠበቀው በላይ ተለጥጦ ሊሄድ የሚችልበት እየተነገረ ነው ያለው። ስለዚህ አንዳንዴ ሲገቡበትና ሊገቡበት ሲያስቡ ከገቡበት በኋላ ያለው ጦርነት ልዩነት አለው በጣም። ይሄ ሰውዬ ብዙም በጦርነት ላይ እንደዚህ አይነት ውጊያዎች ላይ ብዙ ልምድ ኖሮት አይደለም ያለው እንደሚታወቀው ማለት ነው። የኢራቁ ጦርነት እንደዚሁ በአሳቻ ገብተው ነው መውጣት ያቃታቸው እንደሚታወቀው። ስለዚህ ልክ በተመሳሳይ ሁኔታም ይሄንን ነገር በተመለከተ በከፍተኛ ሁኔታ ዛሬ እየተወሩ ያሉት ነገሮች አሉ። ምንድነው ፕሬዚዳንት ትራምፕ እና በመንግስታቸው ላይ ያለው ጫና የሚለው ነገር በዚህ ፕሮግራም ላይ አሳያችኋለሁ። ሌሎች በጣም አስገራሚ መረጃዎች አሉ እየተነገሩ ያሉ ዛሬም መሰረት አድርገው ማርች 3 2025 ዓ.ም እንግዲህ በዚህ ውስጥ የእስራኤል ጦር በደቡብ ሊባኖስ ተጨማሪ ስትራቴጂካዊ ቦታዎችን ለመያዝ ትዕዛዝ ማውጣቱ ሰምቷል። ኦልሞስት በአካል ይገብተውበታል እስራኤሎቹ። ጦርነቱ በተለይ ከሄዝቦላ ጋር ያለው በጣሙን ተፋፍመዋል። በመሬት ላይ ያለው እንቅስቃሴን በተመለከተ የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሄዝቦላን ጥቃት ለመከላከል ጦሩ በሊባኖስ ውስጥ ተጨማሪ ቦታዎችን እንዲቆጣጠር ፍቃድ ሰጥተዋል። ይሄ ነገር ደግሞ በጣም ከፍተኛ የሆነ ውዝግብ ነው እያስነሳ ያለው። የእስራኤል ጦር ይህንን እርምጃ የመከላከያ ስራ ወይም ዲፌንሲቭ ሜዠር በማለት ነው ቢጠራውና በአካል ወደ ሊባኖስ ድንበር እስራኤል ዘልቃ ገብታለች። አላማውን በድንበር አካባቢ ላይ ያሉ የእስራኤል ሰፈሮችንና ስፍራዎችን ከጥቃት ለመጠበቅ ነው በሚል ነውና የአየር ድብደባም አለበት። እሱ ብቻ አይደለም። እስራኤል በቤይሩትና በደቡብ ሊባኖስ የሚገኙ የሄዝቦላ የትዕዛዝ ማዕከላትና የጦር መሳሪያ መጋዘኖች ላይ ከፍተኛ ድብደባ እያካሄደች ነው። የሄዝቦላ ምላሽን በተመለከተ ሄዝቦላ በበኩሉ ለእስራኤል ጥቃት ምላሽ ለመስጠት በሰሜን እስራኤል የሚገኙ 3 ወታደራዊ ካምፖች ላይ በድሮንና በሮኬት ጥቃት መፈጸሙን ጭምር ተናግረዋል። ሰዎች ተፈናቅሏል። በነገራችን ላይ የሊባኖስ የሚገኙ በጣም በርካታ 50 ከሚሆኑ ከተሞች በላይ ያሉ የሊባኖስ ከተሞች ላይ ያሉ ነዋሪዎች መንደር ነዋሪዎች አስቸኳይ መልቀቂያ ትዕዛዝ ተሰጥቷቸዋል። በዚህ ምክንያት በሺዎች የሚቆጠሩ ሰዎች ቤት ንብረታቸውን ጥለው ወደ ሶሪያ እየተሰደዱ ይገኛሉ። በጣም ነው የሚያሳዝነው። ኢትዮጵያውያን በነገራችን ላይ እዛ በጣም በርካታ አሉ እንደምታውቁት ማለት ነው። ስለዚህ በብዙ ሺዎች የሚቆጠሩ ናቸው። እንግዲህ ምናልባትም ከ30 ሺህ በላይ የሚሆኑ ተፈናቃዮች መጠለያ ፍለጋ ላይ ነው አሁንም ያሉት በሚል UNHCR ወይም የተባበሩት መንግስታት ድርጅት ስደተኞች ከፍተኛ ኮሚሽን መረጃዎችን አውጥቷል። የእስራኤል ወታደራዊ እርምጃ ነው ይሄን ነገር እያደረገ ያለው። የአየር ጥቃቶቹም በከፍተኛ ሁኔታ ከሂዝቦላ ጋር ያለው ጦርነት ቀጥሏል። ሂዝቦላም ደግሞ አደገኛ ማስጠንቀቂያ አውጥቷል። ሂዝቦላ ለእስራኤል ጥቃት ምላሽ በሚል በሰሜን እስራኤል የሚገኙ 3 ወታደራዊ መሰረቶች ላይ የድሮንና የሮኬት ጥቃቶችን ፈጽሟል፣ ድብደባውን አከናውኗል። ይሄ የመጨረሻ ትግላችን ነው የሚሆነው ወይም ወደ ኋላ የምንልበት አይደለም። እስራኤል የፈለገችው በእግርም ቢሆን መዋጋት ነው። ስለዚህ የሞት የሽረት ትግል እናረጋለን የሚለው ነገር በተመለከተ ዛሬም ይፋ አድርገውታል። ይሄም እንግዲህ የሊባኖስ መንግስት በዚህ ጋርም ተያይዞ በጣም ከፍተኛ የሆነ ጭንቀት ውስጥ ገብቷል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም የሂዝቦላን ወታደራዊ እንቅስቃሴዎች አውግዘዋል። እንግዲህ ያው እንደምታውቁት ሂዝቦላ የሚንቀሳቀሰው በሊባኖስ ደቡባዊ ክፍል ላይ ሆኖ ወይም በእስራኤል ሰሜናዊ ክፍል ጫፍ አካባቢ ላይ ነው። ስለዚህ የሊባኖስ ጦር ከድንበር አካባቢዎች ላይ እንዲንቀሳቀስ ትዕዛዝ ሰጥተዋል ፕሬዚዳንቱ ጠቅላይ ሚኒስትሩ። ነገር ግን የሚሰማቸው ሰው የለም የሚለው ነገር ዶሚኔት አድርጓል።
ይሄ ጉዳይ በተመለከተ ለፕሬዚዳንት ትራምፕ መንግስት ድንጋጤ የፈጠረበት ወይም ደግሞ ነገርየው በጣም ቀላል የማይሆን ጦርነትና ውጊያ እየሆነ እንዳለ የሚታይበት ነገር ጎላ ብሎ እየተሰማ እንዳለ ለማስማት ችለናል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የአሜሪካ ፈርስት የሚል ቃል ኪዳን መፍረስን ሊያመጣ ይችላል። ይሄ ነገር ይሄ ጦርነት አሜሪካ በጣም ከባድ ሊሆን ይችላል። ትራምፕ አሜሪካ ማብቂያ ከሌላቸው ጦርነቶች እንዲያወጡ ቃል ገብተው ነበር። አሁን ግን አዲስና ትልቅ ጦርነት ውስጥ ገብተዋል። ስለዚህ የደጋፊዎቻቸውን እምነት ሊሸረሽርባቸው ይችላል። የዚህ ጦርነት መከሰት ለትራምፕ በጣም አደገኛ ነው። የኢኮኖሚ ቀውስና የዋጋ ግሽበትንም ሊያመጣ ይችላል። በጦርነቱ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላል። ይሄም ደግሞ በሀገር ውስጥ አሜሪካ ውስጥ ያለውን የኑሮ ውድነት ያባብሳል። የትራምፕን የኢኮኖሚ ስኬት ጥያቄ ውስጥ ሊከተው ይችላል ብሏል። በሶስተኛ ደረጃ የአሜሪካ ወታደሮች ህይወትን ህልፈት ወይ መጥፋትን በተመለከተ አሁን እስካሁን 6 የአሜሪካ ወታደሮች መሞታቸው ተረጋግጧል። የሟቾች ቁጥር እየጨመረ በሄደ ቁጥር ለትራምፕ ያለው የህዝብ ድጋፍ ይቀንሳል፣ ቁጣ ይጨምራል። አሁን ባለበት ሁኔታ ላይ ትራምፕ ፍራስትሬት አድርጓል። በዚህ ጉዳይ ላይ በጣም የሚያሳዝን ነገር ላይ ነው አሜሪካ እየገባች ያለችው እያሉ እየተተቸ ነው ያለው። እንግዲህ የኢራቁን ጦርነት ትራምፕ ደግሞታል ወይም ያኛው ስህተት ትራምፕ ደግሞታል ተብሎ እየተነገረ ነው። በአራተኛ ደረጃ የሪፐብሊካን ፓርቲ መከፋፈል ነው። እንደ ማርጆሪ ቴይለር ያሉ ግሪን እንደ ታከር ካርልሰን ያሉ የትራምፕ የቅርብ ደጋፊዎችም ጭምር ጦርነቱን በግልጽ የተቃወሙት ነው። ይህም በፓርቲ ውስጥ ትልቅ መከፋፈልን እየፈጠረ ይገኛል። ይህም ለትራምፕ ጦርነቱ የሚያመጣው ኪሳራ ነው። የኮንግረስ ፈቃድ አለመኖር ነው። ትራምፕ በጦርነቱን የጀመረው ከኮንግረስ ወይም ከህግ መወሰኛው ምክር ቤት ፈቃድ ሳያገኙ በመሆኑ ይህም ህገ መንግስታዊ ጥያቄነትን ከፍተኛ የፖለቲካ ውዝግብን ሊያስከትል ይችላል እየተባለ እየተነገረ ነው። ግልጽ ያልሆነ የጦርነት ዓላማ አለው ተብሏል። መንግስታቸው የጦርነቱን ዓላማ የኒውክሌር ተቋማትን ማጥፋት ወይም የስርዓት ለውጥ ማምጣት በሚለው ላይ ግልጽ አቋም የለውም። ይህም ግራ በመጋባት እየተጀመረ ነው። በፖለቲካ መልኩ ዋጋ ያስከፍላል። የተራዘመ ጦርነት ነው የሚሆነው። አሜሪካንን በክፉ ነገር ይዟት ይገባል እየተባለ እየተነገረ ነው ያለው። የክልላዊ ጦርነት ስጋት 7ኛው ነው። ግጭቱ ወደ ሊባኖስ፣ የመን፣ ሌሎችም የክልሉ ሀገራት የተስፋፋ መምጣቱ አሜሪካ ረጅም ጊዜ ወደሚወስድና ከፍተኛ ወጪ ወደሚጠይቅ ቀውስ ውስጥ ሊከታት እንደሚችል ሌላኛው ኪሳራ ነው። እየተነገሩ ካሉ ኪሳራዎች መካከል ትራምፕ መንግስት ላይ እየተነሱ ካሉት ትችቶች መካከል 8ኛው የህዝብ ተቃውሞ ነው። በቅርብ ጊዜ የህዝብ አስተያየት ጥናቶች እንደሚያሳዩት 60% የሚሆኑ አሜሪካውያን ይህን ወታደራዊ እርምጃ አይደግፉም። ይህም ደግሞ በመጪው ምርጫ ላይ አሉታዊ ተጽዕኖ ይኖረዋል ተብሎ እየተነገረ ይገኛል በሪፐብሊካኖቹ ላይ። በ9ኛ ደረጃ የዓለም አቀፍ ትችት ነው። ጦርነቱ ህገወጥ ነው የሚል ከዓለም አቀፍ ማህበረሰብ ከፍተኛ ትችት እየቀረበ ነው። ይሄም አሜሪካ ዲፕሎማሲያዊ ክብር ሊጎዳ ይችላል። ይሄም ትራምፕ ያመጣው ችግር ነው ተብሎ እየተነገረ ነው። በ10ኛ ደረጃ የቁጥጥር ማጣት ስጋት ነው። ጦርነቱ አንዴ ከተጀመሩት በኋላ ውጤታቸው በፕሬዚዳንቱ ቁጥጥር ስር ላይሆን ይችላል። ስለዚህ የኢራን መንግስት በቀላሉ የማይወድቅ ከሆነ ትራምፕ በማይወጡበት አዘቅት ውስጥ ይገባሉ የሚለው ስጋት በከፍተኛ ሁኔታ እየጨመረና በአሜሪካውያን ላይ ከፍተኛ ስጋት እየፈጠረ ትራምፕም እንደጀመረው ወይም እንዳሰበው አይደለም ወዲያው እንደራደር የሚለውንም ነገር ጥያቄ ያመጣ ዋነኛው ምክንያት ጦርነቱ ረጅም ዋጋ የሚያስከፍል እንደሆነ ስለገባቸው ነው በሚል እየተነገረ ነው። በነገራችን ላይ አያቶላው ባይገደሉ ይሻላል ነው እየተባለ ያለው። አሁን ባለበት ሁኔታ ላይ አያቶላው ትንሽ እድሜን ብስለት ስላለው ያርጉት የነበሩት ነገር ጦርነቱን ለመገደብ ጥረት ያደርጉ ነበር። አሁን ግን ወታደሩ ነው አሁን እየደበደበ ያለው እየያዘ ያለው። የሚከፈለውን ነገር ሁሉ ለመክፈል ወታደሮቹ ናቸው ፊት ለፊት ያሉት። ስለዚህ ለወታደሩ ጡቱን የመተኮሻ ሚሳኤሎቻቸውን ጡቶች በተኖች አሳልፎ የሰጡ ወታደሮች ነው። ስለዚህ ወታደሮች ይሄን ነገር እስኪጨርሱ ድረስ በፍጹም ወደ ኋላ እንደማይሉ ብናልቅም እንለቅ ከሞትንም እንሙት ይሄን ጦርነት በፍጹም አሜሪካንን ይዘን ነው ገደል የምንገባው፣ ከወደቅንም አሜሪካንን ይዘን እስራኤልን ይዘን እንወድቃለን የሚል ነገር ነው ያለበት። ስለዚህ አንደኛው ነው አያቶላውን ባይገሏቸው ይሻል ነበር እየተባለ እየተነገረ እንዳለ እየሰማን ነው። ሌላዎች እየተነገሩት ካሉ ዜናዎች መካከል አንደኛው በተለይ አሁን በኢራንና በእስራኤል መካከል ያሉ ጦርነቶችን መሰረት ተደርጎ እየተነገረ ያለው ነገር ቢኖር ብዙ ሳይረን በባህሬን እየተሰማ ነው ያለው። እነዚህ እንግዲህ በማናማ ከተማ የአየር ጥቃት የሚያመላክቱ ሳይረኖች ተደምጠዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር ነዋሪዎች ወደ አስተማማኝ መጠለያዎች እንዲጠጉ ማሳስበዋል። የፍንዳታ ዘገባዎች ተዘግበዋል። በከተማ ውስጥ በጣም በርካታ ፍንዳታዎች ተሰምተዋል በሚል አጃንስ ፍራንስ ፕሬስ ዘግቦታል። እና ጥቃቱ
ኢራን በአሜሪካ ላይ እና በእስራኤል ላይ እየወሰደች ባለችው የምላሽ የማጽፋዊ ምላሽ የተፈጸመ ጥቃት ነው በሚል እየተነገረ ይገኛል። ኢላማዎችን በተመለከተ በባህሬን የሚገኘው የአሜሪካ የባህር ኃይል 5ኛ ፍሊት ዩኤስ ኔቪስ ፊፍዝ ፍሊት የሚባለው ዋና መስሪያ ቤቱ ነው የተመታው። የጥቃቱ ኢላማ እንደነበረም ተዘግቧል። በተጨማሪም በማናማ የሚገኙ ነዋሪዎች ላይ የእሳት አደጋ መከሰቱም ጭምር ተሰምቷል። የደህንነት ማስጠንቀቂያ በተመለከተ ባህሬን በሚገኘው የአሜሪካ ኤምባሲ ዜጎች ማናማ የሚገኙ ሆቴሎችን እንዲያስወግዱና ከፍተኛ ጥንቃቄ እንዲያደርጉም ጭምር አስጠንቅቀዋል። እና የአየር ክልሉን በተመለከተ በወቅታዊ ውጥረት ምክንያት የባህሬን የአየር ክልል ለጊዜው ተዘግቷል። እና በጣም በርካታ ጦርነቶች ናቸው የተነገሩ ያሉት። የአሜሪካ ሴንትራል ኮማንድ ወይም ሴንትኮም በተመለከተም አፕዴት ያደረጋቸው ነገሮች አሉ። 6 የአሜሪካ ሰርቪስ አባላት ተገለዋል። ይሄም በተመለከተ እንግዲህ በጣም ከፍተኛ ፍራስትሬሽን ነው በአሜሪካዎች ዘንድ እየተፈጠረ ያለው። ያልጠበቁት ነገር ነው። በአጭር ጊዜ ብዙ ሰው ነው እየሞተ ያለው። ስለዚህ ይሄ ነገር ምናልባት ጦርነቱን ምን ያህል ሊለጥጠው እንደሚችል የሚያሳዩ ነገሮች እየተሰሙ እንዲመጡ ግድ ብሎታል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ሌሎችም በጣም ትኩስ መረጃዎች እየተሰሙ ነው የሚገኙት። እንደሰማችሁት በቅርቡ የወጡት ዘገባዎች እንደሚያሳዩት በሳዑዲ አረቢያ በተለይ ጥቃቶች ተሰንዝረዋል። በሳዑዲ በድሮን ጥቃቶችም ጭምር ማለት ነው። ሚሳኤልና የድሮን ጥቃቶች ኢራን በሳዑዲ አረቢያ የሚገኙ የአሜሪካ የጦር ሰፈሮችና የነዳጅ ተቋማትን ኢላማ ያደረጉ የሚሳኤል ጥቃቶችን ፈጽማለች እና በተለይም በዋና ከተማዋ ሪያድና በጀዳ አካባቢ የፍንዳታ ድምጾች ተሰምተዋል። የሳዑዲ አራምኮ የሚባሉ ተቋማቶች አሉ። አራምኮ የሳዑዲ መንግስታዊ የነዳጅ ኩባንያ ነው እና በዚህ በአራምኮ ነዳጅ ማጣሪያዎች ላይ በድሮንና የሚሳኤል ጥቃቶች መድረሳቸው ተገልጿል። የሳዑዲ አረቢያ ምላሽም እንደዚሁ ተሰምቷል። ሳዑዲ አረቢያ መንግስት ጥቃቱን ፍሬሃ ቢስና እኩይ የኢራን ጥቃት በማለት ነው በጽኑ ይኮነነውና አብዛኛዎቹ ጥቃቶች በሳዑዲ አየር መከላከያ ከሽፈዋል በሚልም ተነግሯል። እንግዲህ ከሳዑዲ በተጨማሪም እንደተባበሩት አረብ ኤሚሬትስ፣ በኩዌት፣ ባህሬን፣ በኳታር ያሉ የአረብ ሀገራት በኢራን ጥቃት ሰለባ መሆናቸውም ጭምር እየተነገረ ያለው። በዚህ ምክንያት በርካታ የባህረ ሰላጤው ሀገራት የአየር ክልል ዘግቶ በረራዎች ተቋርጠዋል ማለት ነው። ከዚህ ጋር ተያይዞ እየተነገሩ ያሉ በጣም ሌሎች በርካታ ዜናዎችም አሉ። በተለይ የሟቾች ቁጥር በኢራን በከፍተኛ ሁኔታ ቁጥሩ ጨምሯል ተብሏል። በኢራን ቀይ መስቀል ማህበር እስካሁን ድረስ በጥቃቱ 787 ሰዎች መገደላቸውን ነግሯል። ሌሎች መረጃዎች ቁጥሩ ወደ 1500 ያስበልጡታል ማለት ነው። የአሜሪካ ኤምባሲዎች ጥቃትን በተመለከተ በሳዑዲ አረቢያ በሪያድና በኩዌት የሚገኙ የአሜሪካ ኤምባሲዎች በድሮን ጥቃት ተመተዋል። የአሜሪካ ወታደሮችም የሟቾች ቁጥር ጨምረዋል። ግጭቱ ከተቀሰቀሰ ጀምሮ ቢያንስ 6 የአሜሪካ ወታደሮች መገደላቸው በጣም አሳሳቢ ሊሆን ችሏል ማለት ነው። የሊባኖስ ድንበር ግጭትን በተመለከተ እስራኤል በደቡብ ሊባኖስ በኩል በጣም ከባድ ወረራ እየተካሄደ ያለው ነገር ትልቅ ስጋት ሆኖብናል የሚለው የዓለም ክፍል ዜናዎች መካከል ይገኛል። በአሜሪካ በሳዑዲ አረቢያ በኩዌት የሚገኙ ኤምባሲዎቿን ዘግታለች። ከ6 በመካከለኛው ምስራቅ አገራት የሚገኙ ዲፕሎማቶችም ለቀው እንዲወጡ አዛለች። አብዛኛዎቹ በእነዚህ አካባቢ ላይ ያሉ ሀገራት ሰዎቻቸውን ወይ ዜጎቻቸውን አሜሪካውያን ነቅለው ይዘው እየወጡ እንዳሉም ትመለከታላችሁ ማለት ነው። ከዚህ ውጪ እንግዲህ የሆርሙዝ ባህረ ሰላጤ መዘጋት ነው። ሆርሙዝ በጣም ወሳኝ ቦታ ነው እንደምታውቁት ማለት ነው። በነገራችን ላይ በኢትዮጵያ ላይም የነዳጅ ተጽዕኖ አምጥቷል ይሄ ቦታ። ኢራን የሆርሙዝ ባህረ ሰላጤን ወይም ስትሬት ኦፍ ሆርሙዝን ዘግታለች እና ይህን ተከትሎም የዓለም የነዳጅ እና የጋዝ ዋጋ በከፍተኛ ሁኔታ ጨምሯል። ከኮቪድ በኋላ ዓለማችን እንደዚህ አይነት መከራ ላታይ ትችላለች እየተባለ እየተነገረ ያለበትም አንደኛው ምክንያት የሆርሙዝ ሰርጥ ላይ ያለው ቦታ በኢራን መንግስታዊ ኃይሎች ቁጥጥር ውስጥ ሆኖ መንቀሳቀስ አይቻልም መባሉ ለዓለም ኢኮኖሚካል ክራይሲስ በጣም አደገኛ ውድመት ይዞ ሊመጣ ይችላል እየተባለ እየተነገረ ይገኛል ማለት ነው። የኒውክሌር ተቋማት ጥቃት እየተሰማ ነው። እስራኤልና አሜሪካ በኢራን የሚገኘውን የናታንዝን የኒውክሌር ተቋም ደብድበዋል ተብሏል። የዶናልድ ትራምፕ መግለጫን በተመለከተ ዶናልድ ትራምፕ ወታደራዊ ዘመቻው የኢራንን የኒውክሌርና ሚሳኤል አቅም ለማጥፋት እስከ 4 ሳምንታት በላይ ሊወስድ እንደሚችል ደግሞ አረጋግጠዋል። ከዛ ውጪ ውድ ቤተሰቦቼ ኢራን በአሜሪካ ለሚደረጉት ድጋፍ ለሚያደርጉት ለነ ኩዌት፣ የተባበሩት አረብ ኤሚሬትስ፣ ኳታር በባህሬን ላይ የሚሳኤል ጥቃቶችም ዛሬም አከታትላ እየጨመረ ትገኛለች። የኳታር ጋዝ ማምረቻ መቋረጥም ጭምር እየተነገረ ነው የሚገኘው። በደረሰበት ጥቃት ምክንያት ኳታር ኢነርጂ የተፈጥሮ ጋዝ ምርቱን ለጊዜው ማቋረጡም ታውቋል። የኢራን ጊዜያዊ ምክር ቤትን በተመለከተ የኮሜኒ ሞት ተከትሎ የኢራን ፕሬዝዳንቱን የሚመራ ባለ 3 አባላት ያሉት ጊዜያዊ አስተዳደር ምክር ቤት ተቋቁሟል። ከነሱ መካከል መሪ ወይም አያቶላውን ለመምረጥ ጥረት እየተደረገ እንዳለ በቅርቡ በነዚህ 2 ቀናት ውስጥ ሊታወቅ ይችላል የሚለው ነገር እየተሰማ ነው። ፓኪስታን በዚህ ጉዳይ ላይ ተቃውሞ አስነስታለች። ጥቃቱን በመቃወም በፓኪስታን ካራቺ የተነሳ አመጽ እንደገና ራሷ ፓኪስታንም ጭምር
እየተናገረችው ያለው ነገር አለ። እንግዲህ በጣም አሳዛኝ ነገር ነው። ምናልባት እንደዚህንም ሀገራት ጎትቶ ስቦ ይዞ ሊገባ የሚችል ነገር እንዳለ ታያላችሁ። ውድ አዲስ ቤተሰቦቼ በተለይ ከተነገሩት ወሬዎች መካከል የፓኪስታን መከላከያ ሚኒስትር ጃዋጃ ኻዋጃ አሲፍ ይባላሉ። ዛሬ ይዘውት በወጡት መረጃ መሰረት እንግዲህ በባለፉት መልእክትም ባስተላለፉት መልእክትም ጽዮናዊነትን ወይም ደግሞ ዛዮኒዝምን ለሰው ልጅ ስጋት ሲሉ ጠርተውታልና ይሄ በጣም አነጋጋሪና ከባድ ነገር ነው። የጽዮናውያን ስጋት በሚል እስራኤል በፍልስጤም መሬት ላይ ከተመሰረተችበት ጊዜ ጀምሮ በእስልምናው ዓለም ላይ የደረሱ ጥፋቶችና ጦርነቶች ሁሉ የጽዮናውያን ርዕዮተ ዓለም በቀጥታም ሆነ በተዘዋዋሪ እጅ ያለበት በሚል ዛሬ ገልጸውታል እና ከዚህ ጋር ተያይዞ በጣም ብዙ ቁጣ አለ። ምናልባትም እቺን ፓኪስታንንም ወደ ጦርነቱ ጎትቶ ይዞ ሊገባ የሚችል ነገር ሊፈጠር ይችላል ተብሏል። በፓኪስታንና በዛ አካባቢ ላይ ጦርነቶች እንዳሉ ይታወቃል። ያ ነገር ወደዚሁ አካባቢ ላይ እንዳይስፋፋ በጣም በከፍተኛ ሁኔታ እየተፈራ ነው ያለው። ኢራን ለስምምነት ዝግጁ ብትሆንም ጦርነቱን ሆን ተብሎ በሷ እጅ ላይ እንዲጫን የተደረገው የእስራኤል ተጽዕኖ ነው በሚል ያም ደግሞ ፓኪስታን ድንበር ድረስ ለማስፋፋት የታለመ የጽዮናውያን አጀንዳ ነው ይሄ በሚል የፓኪስታኑ የጠቅላይ ሚኒስትሩ አክለው ገልጸዋል። ከዛ ጋርም ተያይዞ እንግዲህ ለፓኪስታን ደህንነት ያለው ስጋት ነው ብለውታል። ይሄ ግጭት ፓኪስታንን በጠላቶች በአፍጋኒስታን፣ ህንድና እስራኤል በመከበብ ሉዓላዊነቷን አደጋ ላይ የሚጥልና ሀገሪቱንም ጥቃት ላይ የሚፈጽም ጥገኛ ሀገሪቱን ለማድረግ የታለመ ሴራ ነው በሚልም የጽዮናውያኑ ሴራ በቀጥታ ፓኪስታንንም የሚመለከት ነው በሚል ፓኪስታን ገልጻለች። ብሔራዊ አንድነትን በተመለከተ 250 ሚሊዮን የፓኪስታን ህዝብ የፖለቲካና የሃይማኖት ልዩነትን ወደ ጎን በመተው ይህንን የውጭ ጠላቶች ሴራ እንዲገነዘብ ጥሪ አቅርበዋል እና ይሄን በማለት እንግዲህ የተነገረው ነገር ዋነኛው ነገር ተገዶ የተጫነ በሚል የተቀመጠው በኢራን ላይ ያለውን ነገር በተመለከተ እስራኤል አድርገዋለች ብለው የሚጠይቁትን ነገር የሚከሱበት እንደሆነ ትመለከታላችሁ። ከዚህ ጋር ተያይዞ እንግዲህ ምናልባት ፓኪስታንን ስቦ ጦርነቱ ይዞ ሊገባ ይችላል የሚለው ነገር ላይ መሰረት ተደርጎ ሌሎችም ሀገራት እንደዚሁ በዚህ ጉዳይ ተጠያቂ ናቸው። ፕሬዚዳንት ትራምፕ እንደሰማችሁት የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስቶመር በኢራን ጉዳይ ላይ ባላቸው ልዩነት ምክንያት ዶናልድ ትራምፕ አዝነናል የሚል ነገር አስቀምጠዋል። እዛ ላይ እንግዲህ ስፔሻል ሪሌሽንሺፓችን ወይም ልዩ ግንኙነታችን ላይ አደጋ ያመጣል የሚል የትራምፕ ንግግር ተሰምቷል። ፕሬዚዳንት ትራምፕ ጠቅላይ ሚኒስትር ስቶመር በአሜሪካ በኢራን ላይ ለምታደርገው ጥቃት የብሪታንያ የጦር ሰፈሮችን በተለይም ዲዮጎ ጋርሲያ አካባቢ ላይ ያሉትን ቦታዎች ለመጠቀም መጀመሪያ ላይ ፈቃደኛ ባለመሆኗ በጣም አዝነናል ብለዋል። አሜሪካው ፕሬዚዳንት ዶናልድ ትራምፕ ግንኙነቱ እንደ ድሮም አይደለም ሲሉም አስጠንቅቀዋል። ስለዚህ ፍቅራችን ቀዝቅዟል፣ ተጠንቀቁ የሚል ነገር ለስቶመር ተነግሯል። የስቶመር አቋም በተመለከተ ጠቅላይ ሚኒስትሩ ስቶመር በበኩላቸው ብሪታንያ ከሰማይ የሚመጣ መንግስት ለውጥን ወይም ሬጂም ቼንጅ ፍሮም ዘ ስካይዝ አታምንም፣ ማንኛውም ወታደራዊ እርምጃ ዓለም አቀፍ ሕግን መሰረት ያደረገ ነው መሆን ያለበት በሚል ተከራክረዋል እና ይሄም ትራምፕን በጣም ነው ያስቆጣው። የኢራቅ ጦርነት ስህተት አይደገምም፣ ጥንቃቄ እንዲደረግ ያስፈልጋል የሚለው መልእክትንም ስቶመር ገልጸዋል። ይሄም ትራምፕን አበሳጭቶታል። ስቶመር በመጀመሪያ አሜሪካ ለምታደርገው አጥቂ ወይም ኦፌንሲቭ ጥቃት የጦር ሰፈሮቹን ለመጠቀም ከልክለው እንደነበር ይታወቃል። በኋላ ላይ ግን ለተከላካይነት ወይም ዲፌንሲቭ ለሆነ ዓላማዎች ብቻ የብሪታንያ ዜጎችን ከኢራን ሚሳኤል ጥቃት ለመጠበቅም ሲባል የጦር ሰፈሮችን ጥቅም ላይ እንዲውሉ ፈቅደናል በሚልም አስቀምጠውታል። ፕሬዚዳንት ትራምፕን በጣም ነው ያበሳጨው። በተሌላው መንገድ ደግሞ ምናልባት ስዋቸው ከሚያስገቡ ሀገራት መካከል አንደኛዋ ምናልባት ፈረንሳይ ልትሆን ትችላለች። ፈረንሳይ በጦርነቱ ላይ ለመቀላቀል ፈቃዷን አሳይታለች። እሱ ብቻ አይደለም፣ ምናልባትም የሚፈልገኝ አካል ካለ አለሁኝ መግባት ይችላሉ ጦርነቱ ላይ ብላለች ፈረንሳይ። ይሄ በጣም በብዙ መልኩ ቁጣ አስነስቷል። ምክንያቱም በተለይ እየተወራ ያለው ራሷም ፈረንሳይ እያለች ያለችው በውጭ ጉዳይ ሚኒስትራቸው ፈረንሳይ በዣን ኖኤል ባሮት አማካኝነት መጋቢት 3 ቀን 2026 ዛሬ በሰጡት መግለጫ መሰረት ፈረንሳይ በመካከለኛው ምስራቅ የሚገኙ አጋሮቿን ጥያቄ ካቀረቡ ለመከላከል ዝግጁ መሆኗን ነው ያስታወቀችውና ለአጋሮች የሚደረግ ድጋፍን በተመለከተ ፈረንሳይ ከኢራን ለሚሰነዘር ጥቃት በሚል ያስቀመጠቻቸው ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኢራቅ፣ ባህሬን፣ ኩዌት፣ ኦማን፣ ዮርዳኖስ እንደዚህ ወዳጆች ሀገር ናቸው። ፈረንሳይን ድጋፍ የሚፈልጉ ከሆነ በክልሉ የሚገኙ የፈረንሳይ ጦር ሰፈሮችን ደህንነት ለመጠበቅም ሲባል የፈረንሳይ ራፋኤል ተዋጊ ራፋሌ የሚባሉ ተዋጊ ጀቶችን በአየር ላይ ጥበቃ እያደረጉ ነው ያሉት። ይሄ መሆኑንም አረጋግጠዋል ፈረንሳዮቹ። ከዚህ ውጪ ግን በዚህ ላይ የኛ ድጋፍ
ከተፈለገ ዝግጁ ነን በሚልም ደግሞ ገልጸውታል። ማንኛውም የፈረንሳይ ወታደራዊ ጣልቃ ገብነት የሚከናወነው በሀገሪቱ ጥያቄ ላይ ተመስርቶ ተመጣጣኝ በሆነ መልኩና ዓለም አቀፍ የጋራ ራስን የመከላከል መርህ መሰረት እንደሚሆንም ነው የገለጹት። ከዚህ ጋር ተያይዞ እንግዲህ የዜጎች ደህንነትን በተመለከተ በክልል ውስጥ የሚገኙ ወደ 400 ሺህ የሚጠጉ የፈረንሳይ ዜጎች አስፈላጊ ሆኖ ሲገኝ በንግድና ወታደራዊ በረራዎችን ለማውጣት መንግስት ዝግጁ መሆኑንም ጭምር ገልጸዋል ማለት ነው። እንግዲህ ሌሎችም በጣም አስገራሚ መረጃዎች ናቸው የተሰሙ ያሉት። በተለይም ደግሞ በተለይ የኢራኑ ከፍተኛ ባለስልጣናት ይህን ጦርነት በተመለከተ ያላቸውን አቋም ደግመው አረጋግጠዋል። እንግዲህ ውድ ቤተሰቦቼ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በዛሬው ዕለት በማርች 3 2026 ባወጡት መግለጫ ኢራን ከዚህ በኋላ ምንም አይነት ድርድር እንደማታደርግ ትኩረቷን መከላከል ላይ ብቻ ነው የምታደርገው በሚል ገልጸውታል። ከዚህ ጋር ተያይዞ እንግዲህ ድርድሩን ውድቅ አድርገውታል። ኢራን ከዚህ ቀደም የነበሩ የዲፕሎማሲ ጥረቶችን ወደ ጎን በመተው ለውይይት የቀረቡ አማራጮችን በሙሉ ውድቅ አድርጋለች እና ያሉት ምንድነው ቃል በቃል ከሰይጣናት ጋር የሚደረግ ጦርነት ብለውታል እና ከሰይጣን ጋር የሚደረግ ውጊያ ነው ውጊያው ብለውታል እና ቃል አቀባዩ አሜሪካና እስራኤልን ሰይጣን ወይም the devils ወይም ክፉ ሲሉ ገልጸዋቸዋል እና ኢራን በአሁኑ ወቅት ላይ እንደዚህን ኃይሎች ጋር የተዋጋች ነው ያለችው በሚል ተናግረውታል። የወታደራዊ እርምጃ ትችትን በተመለከተ የዲፕሎማሲ መንገድ አለን፣ ነገር ግን ወደ ወታደራዊ አማራጭ ለዞሩ አካላት ዘላለማዊ ውርደት ይሆንባቸዋል ሲሉ ነው የገለጹት። ለአረብ ሀገራት የተላለፈ መልእክትም አለ። የጽዮናውያን አገዛዝን በተመለከተ ጦርነቱን የማስፋፋትና የኢራንን ስም የማጥፋት ዓላማ እንዳለው ጠቅሰዋል። የአረብ ወዳጆችን ጉዳዩን በጥልቀት እንዲያጠኑም ጭምር ጠይቀዋል እና ኦፕሬሽን ኤፒክ ፉር የሚባለውን በተመለከተ የተሰጠውን ነገር ተችተዋል። እንግዲህ ከሰይጣናት ጋር የሚደረግ ጦርነት በሚል አስቀምጠውታል። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ቸር ያሰማን። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት